እንደ ጸሐፊው ፍስሐ ዜካሳ በዚህ ትረካ የኢትዮጵያ ዘመን ሲቆጠር የ5844 ዓመታት ዕድሜ ያላት አገር ሆና ነው የምናገኛት። ይህም ሲባል የኢትዮጵያ ታሪክ ከኖህ ስለሚጀምር ነው። የአክሱም አነሳስና መሰራረት። የመርዌ መንግስት ቀደም ሲል በታላቁ እስክንድር ጊዜ በግሪኮችና በሮማውያኖች በአውግስጦስ ቄሳር ጊዜ እየተወጉና እየተዋጉ ሲዳከሙ፣ በዚህ መካከል አክሱሞች የመርዌ ይዞታ የነበረውን አገርና ወሰን ከንግድ ጋር የተያያዘውን ጥቅም ሁሉ መያዝ ጀመሩ። በአክሱም ሰሜንና ምስራቅ ባሉት ወደቦች ላይ ከሮማውያኖቹ ጋር የጥቅምና የቦታ ተጋሪ ሆኑ። በተለይም በወደቦች የበለጠ መታወቅ ጀመሩ። ይሁን እንጂ በዚያን ጊዜ ገናና ከነበረው ከሮማ መንግስት ጋር የሚስተካከል ኃይል አልነበራቸው። እናም ሮማውያን ግራና ቀኝ ያለውን የመርዌንና የአረብን አገር ለማስገበር ሲጥሩ አክሱማውያኑን ለማስገበር ያደረጉት ጦርነት አልነበረም። ይህም በኃይል ማነስ ሳይሆን እንዲሁ በወዳጅነት የተዋቸው ይመስላል። በአጠቃላይ ግን ከዚሁ ከሮማውያን ወረራ ጀምሮ ማለትም ክርስትና ሊገባ አቅራቢያ መታወቅ ጀምረው ከክርስትና በኋላ መግነን መቻላቸው ይታወቃል። በእነዚህ ዘመናትም ግሪኮችና ሮማውያን በኤርትራ ባህርና በአክሱም አካባቢ በንግድም በጉብኝት የሚመላለሱ የነበረ ሲሆን ከግሪኮች ውስጥ ቶሎሜ የተባለ አገር ጎብኚ ከክርስትና በኋላ በሁለተኛው መቶ ዓመተ ምህረት የሰራው ካርታ ለበርካታ ታሪክ መርማሪዎች መነሻ ሆኖ ዛሬ ድረስ ያገለግላል። በእነዚህ ጎብኚዎችና ነጋዴዎችም አማካኝነት ስለ አክሱምና ስለ አመሰራረቷ በርካቶች ብዙ ብለዋል። በእነዚህና በሌሎች ጥናቶች የተረጋገጠው የአክሱማውያን ታሪክና አነሳስ እንዲሁም አመሰራረትን በሚከተለው መልኩ ይገለጻል። ስለ አክሱም ታሪክ ከሚዘክሩት ታሪካዊ ጽሑፎች ውስጥ አንዱና ዋነኛው የአዶሊስ የድንጋይ ላይ ጽሑፍ ነው። መጠሪያውም አዶሊስ ኢንስክሪፕሽን የሚል ነው። ይህም ከክርስትና በኋላ በሁለተኛው ምዕተ ዓመት አንድ የአክሱም ንጉሥ በአዶሊስ የወደብ ከተማ ከወታደራዊ ዘመቻው በኋላ ባሰራው በአንድ የድል ሐውልት ላይ በግሪክ ቋንቋ ለሚያመልከው አማልክት ያስቀረጸው ታሪካዊ ጽሑፍ ነው። ይህንኑ ጽሑፍም በ525 ዓመተ ምህረት ኮስማስ የተባለው ግሪካዊ የድንጋይ ላይ ጽሑፉን እንዳለ ገልብጦ በማስቀመጡ ዛሬ ድረስ በታሪክ ሰነድነቱ እያገለገለ ይገኛል። በኮስማስ ግኝት ውስጥም የአክሱም ንጉሥ በየአውራጃውና በየመን ሀገር ያገኘው ድል ሰፍሮ ይገኛል። የጽሑፉ ትርጉምም የሚከተለውን ይመስላል። አንደኛ፣ ንጉሡ በምስራቅና በደቡብ በኩል ወደ ግዕዝ ወይም አጋዚያን፣ ወደ አጋሜ፣ ወደ ሴጌኔ፣ ወደ አዋ፣ ወደ አንጋቤ፣ ወደ ቲያውማ፣ ወደ አታጋው፣ ወደ ካላኦ አገር ሄዶ ከዚያም የተከዜን ወንዝ ተሻግሮ ሰሜንን ማስገበሩን። ሁለተኛ፣ በምዕራብ ሰሜን በኩል ላዚኔ፣ ዛኦ፣ ጋባላ፣ አታልሞ፣ ቤጋስ ወይም ቦጎስ በጂያ የሚባሉትን። ሶስተኛ፣ አኒኔ፣ ሜቲኔ፣ ሴሲያ፣ ሳሆ ወይም ራውዘን፣ ሳውለት የሚባሉትን። አራተኛ፣ በዛሬው የአረብ ሀገር በየመን ያሉትን የሳባን ሀገሮች ሄዶ በጦር ማስገበሩን ይገልጻል። በንጉሡ አገላለጽም እንዲህ እያለ ይተርከዋል። በግዛቴ አጠገብ ያሉትን ሀገሮች በብርታት ተዋግቼ በሰላም እንዲገዙ ካደረኩ በኋላ ከዚህ ቀጥሎ ያሉትን ሀገሮች በጦርነት አስገበርኩ። ጋዜ ወይም አጋዚ፣ አጋሜን፣ ሴጄን ወጋኋቸውና የሀብታቸውን አጋማሽ ወሰድኩ። አውአ፣ ዚንጋቤን፣ አንጋቤ፣ ጢያማዎ፣ አታጋውስ፣ ከለአ ከዚህ ከአባይ ወዲያ ያሉትን የሳሚኔን ሕዝብ ወጋሁ። ይህ ሀገር ተራራማና ብርድ ያለበት ሀገር ነው። የበረዶ ክምር እስከ ጉልበት ይደርሳል። እነዚህን ሀገሮች ሁሉ ወንዙን ተሻግሬ ያስከበርኳቸው። ከዚያ ላዚኔ፣ ዘአአ፣ ጋባላ የሚባሉትን ፍልውሃ በሚመነጭበት ተራራ የሚቀመጡትን ሕዝቦችና ከነርሱም ጋር አታልሞንና ቤጋን ወይም በጂያን አስገበርኩ። ከታንጋይቲ ጀምሮ እስከ ግብጽ ወሰን የሚኖሩትን ሕዝቦች በጦር ካሳመንኩ በኋላ ከግዛቴ ጀምሮ እስከ ግብጽ ግዛት ድረስ መንገድ አሰራሁ። በተራራ ላይ የሚኖሩትን የሴሴያ ሕዝቦች በትልቅና በማይወጣ ተራራ ላይ ሆነው ስላስቸገሩኝ ዙሪያውን አስከብቤ እጃቸውን እንዲሰጡ አስገደድኳቸው። ወጣቶቻቸውን፣ ሚስቶቻቸውን፣ ልጆቻቸውንና ደናግሎቻቸውን የእነርሱ ገንዘብ የሆነውን ሁሉ ወሰድኩባቸው። በሜዳና በባህር ውሃ በሌለበት ሀገር
ዕጣን እየነገዱ በበርበራ ሀገር የሚኖሩትን የራውዚ ሰዎች የሰላጤንም ሰዎች እስከ ባህር ድረስ ያሉትን ሁሉ በተራራ እየተሸሸጉ ያስቸገሩኝን ሁሉ እኔው ራሴ በጦርነት ቦታ እየተገኘው ካሸነፍኳቸው በኋላ ሁሉንም ግብር እንዲገብሩልኝ አድርጌ በነጻነት ለቀኳቸው። በዚያን ጊዜ ሌሎችም ታላላቅ ሕዝቦች ያለ ጦርነት ገበሩልኝ። ከኤርትራ ባህር ማዶ የሚኖሩትም አረቦችን የአራቢትንና የኪናይዶ ኮልፒቲን አገሮች እንዲወጉ የእግረኛና የመርከበኛ ጦር ልኬ ነገስታቶቻቸውን በመሬታቸው እንዲገብሩልኝ በባህር ላይ በሰላም ንግዱ እንዲካሄድ አዘዝኳቸው። ከሌኮ እስከ ሳቤ ድረስ ያሉትን ሕዝቦች ከኔ በፊት የነበሩት ነገስታት ያላስገበሯቸውን አስገበርኩ። ስለዚህ ለትልቁ አምላኬ ለወለደኝ ከምስራቅ ዕጣን እስከሚገኝበት ከምዕራብ እስከ ኑቢያ እስከ ሳሱ ያሉትን ሕዝቦች ሁሉ በእርዳታው ስላገዘኝ ለአሬስ ምስጋና አቀርባለሁ። እኔም ራሴ ሄጄ የጦር መኮንን ልኬ በውስጤ የሚገዛውን ሕዝብ ሰላማዊ ካደረኩ በኋላ ለመርከበኞች ደህንነት ይሆን ዘንድ ለዚዩስ፣ ለአሬስ፣ ለፖሳይደን መስዋዕት ለማቅረብ እወርዳለሁ። በዚሁ ስፍራ የጦር ሰራዊቴን ሰብስቤ በሰልፍ በነገስኩ በ27ኛው ዓመት ይህን ዙፋን አምጥቼ ለአሬስ ሰጠው ይላል። እንግዲህ አክሱማውያን አክሱምን ከመከተማቸው በፊትና በኋላ ጥብቅ ቁርኝነት የፈጠሩት ከግሪክ ጋር መሆኑን በአማልክቶቻቸው መረዳት ይቻላል፣ እንዲሁም በጽሑፋቸው። ስለዚህ የቀድሞዎቹ ነገስታት በግብጾች በነ አሞን ሲያመልኩ የነበረ ሲሆን አክሱማውያን ደግሞ በግሪኮች አማልክት እያመለኩ ነው የቀጠሉት። ከላይ ባየነው ጽሑፍ መሰረትም ቀደም ሲል መርዌ መናገሻ በነበረች ጊዜ ንጉሥ አንዲው አብራ ፋርሶችን ባሸነፈ ጊዜ አክሱሞች መተያይዘው ሄደው እንኳን ደስ ያለህ እንዳሉት አይተናል። አሁን ደግሞ ክርስትና ከገባ በኋላ ይህ ንጉሥ ከአክሱም ተነስቶ ብዙ አገሮችን ማስገበሩን ስናይ የኢትዮጵያ መናገሻ ከተማ ከመርዌ ወደ አክሱም የተዘዋወረው በዚሁ ንጉሥ ጊዜ ማለትም ክርስትና ከገባ ከጥቂት ጊዜ ጀምሮ መሆኑን እንረዳለን። ይህ የአክሱም ንጉሥ እነዚያ የጠራቸው አገሮች አዋ ያለው አድዋ ወይም ዮሃ አውራጃ፣ ዜንጋቤንና አንጋቤ ያለው ደግሞ ኮስማስ እንደገለጸው በአዶሊስ ዙሪያ ያለው የትግራይ ሀገር፣ ቲያሞ ወይም ጫሞ ያለው የጋምቤላን ሕዝብ፣ አታልሞ ያለው የኩናማን አገር፣ ቤጋ፣ ታንጋይቲ፣ አታቢቲ የሚላቸው ከአክሱም ምዕራብ ሰሜን እስከ ግብጽ ግዛት ወሰን የሚገኙትን ሲሆን የበጂያ ወይም ብሌማይ ሕዝቦችን ነው። ራውዝ የሚለው ሱማሌን፣ ሳሶ የሚለው ወርቅ የሚገኝበትን የወለጋን ሀገር እንደሆነ ታውቋል። ሎቆሚ፣ አራቢት፣ ኪናይዶ ኮልፒት የተባሉት ደግሞ በአረብ ማዕከላዊና ሰሜን በኤርትራ ባህር ዳር በደቡብ በኩል ያሉትን ሕዝቦች እንደሆነ ተረጋግጧል። ኮስማስ የተባለው ግሪካዊ በ500ኛው ዓመተ ምህረት የመጀመሪያው ዓመታት ላይ በአክሱም በሚመላለስበት ጊዜ በዚያ ዘመን የአክሱም ንጉሥ የነበረውና ወደፊት ሙሉ ታሪኩን የምናይለትን ንጉሥ ካሌብን ወደ አረብ ለመዝመት ሲዘጋጅ እንዳየም ምስክርነቱን ሰጥቷል። ከላይ ያየነውና ኮስማስ የገለበጠው የአዶሊስ የእብነበረድ ዙፋንና በሐውልቱ ላይ የተጻፈው ጽሑፍ ከወደ መጀመሪያው ላይ ተቆርጦ ስለጠፋ ከአክሱም ነገስታት ውስጥ የየትኛው ንጉሥ ታሪክ እንደሆነ በትክክል ሊታወቅ ባይችልም ከክርስትና በኋላ በመጀመሪያው ምዕተ ዓመት እንደሆነ ግን የብዙዎቹ ግምት ነው። ምናልባትም የዚህን ንጉሠ ነገሥት ማንነት ለማወቅ ቀላል መንገድ ሳይኖር አይቀርም። ይኸውም ከ154 እስከ 184 ዓመተ ምህረት የነገሰውና በቀጣዩ ክፍል በምናየው የነገስታት ዝርዝር ውስጥ በተራ ቁጥር 18 ላይ የሰፈረው አዶዣን አሰግድ የተባለው ንጉሥ ይመስለኛል። ምክንያቱም ከሐውልቱ ጽሑፍ ላይ እንደተገኘው ራሱ ንጉሡ ታሪኩን ያስገበራቸውን አገሮች ሲዘረዝር በነገስኩ በ27ኛ ዓመቴ የሚል ጽሑፍ በታሪክ ውስጥ አካቷል። ከንጉሥ ባዚን ጀምሮ ከተከታተሉት ውስጥ ደግሞ 27 ዓመት የገዛ ንጉሥ የለም። እስከ አጼ ካሌብ ድረስ ሁለት ንጉሶች ብቻ 30 ዓመት የገዙ ሲሆን እነርሱም አውዶዣን አሰግድና ራሱ ንጉሥ ካሌብ ናቸው። ስለዚህ በታሪከ ነገሥቱ የነገስታት ዝርዝር ውስጥ ይህን ያህል ዓመት የገዙት እስከ ካሌብ ድረስ ሁለቱ ብቻ ስለሆኑ ያለው አማራጭ አክሱምን የቆረቆረው ንጉሥ አውዶዣን አሰግድ መሆኑን መገመት ይቻላል፣ ማረጋገጥ ባይቻልም። ከዚህ ቀጥለን ከምናያቸው ስለ አክሱም ከሚዘክሩ የታሪክ ማስረጃዎች በመነሳትም ከጥንታዊቷ ከሳባ ከተማ ወይም ንግሥተ ሳባና ልጇ እንዲሁም ጥቂት ተከታይ ነገስታቶች ከነገሱባት በአክሱም አካባቢ ትገኝ ከነበረችው መናገሻ ከተማ በኋላ ናፓታና መርዌ ቀጥለው ከዚያ በኋላ ባለው ጊዜ መርዌ ስትቀዘቅዝ አክሱማውያኑ እንደ አዲስ አክሱምን የቆረቆሯት ከቅድመ ልደተ በኋላ በመጀመሪያው ምዕተ ዓመት አቅራቢያ ሊሆን እንደሚችል እያሰብን አለዚያም እንደተባለው 154 ዓመተ ምህረት እንደሆነ ገምተን ከዚያ በኋላ ባለው ጊዜ ግን
በኢዛናና በካሌብ ጊዜ የበለጠ አክሱም እየገነነችና እየደመቀች እንደሄደች እንረዳለን ማለት ነው። ሌላው መረጃ ደግሞ በኤርትራ ባህር ላይ ጉዞ የሚል ትርጉም ያለው ዘ ፔሪፕለስ ኦፍ ዘ ኤሪትሪያን ሲ በመባል የሚታወቀውና በሁለተኛው መቶ ዓመተ ምህረት በግሪክ ተወላጅ የተጻፈው ነው። በአራተኛው ምዕተ ዓመትም በግዕዝና በግሪክ ቋንቋዎች የተጻፈው የንጉሥ ኢዛና ዜና መዋዕሎችና እንዲሁም በንጉሥ ካሌብ ጊዜ በግዕዝ ብቻ የተጻፈው የአፄ ካሌብ ዜና መዋዕል በተጨማሪም ወደፊት የምናያቸው አክሱማውያን ነገሥታቶች ከወርቅ ከብርና ከነሐስ ያስቀረጿቸው የመመገቢያ ገንዘቦች ስለ አክሱምና ስለ አክሱማውያን ታሪክ ከሚዘክሩ መረጃዎች ውስጥ ዋና ዋናዎቹ ሲሆኑ በአካባቢው በተለያዩ ጊዜያቶችና በተለያዩ ነገሥታቶች የተተከሉት ሐውልቶችም ተጨማሪ ማስረጃዎች ናቸው። በዚህ መሰረት በአንደኛ ምዕተ ዓመት የአክሱም ጥንካሬ ምንጩ መርዌ በመዳከምና በመፍረስ ላይ በነበረችበት ከላይ በተጠቀሰው ጊዜ የክልሉን የንግድ እንቅስቃሴ በመጠቅለል በቀይ ባህርና በአፍሪካ ቀንድ ተወዳዳሪ የማይገኝለት ኃይልና ሥርዓት አክሱማውያኑ ለመገንባት በቅተዋል። በቀይ ባህር አማካኝነት በንግድ ላይ የተመሰረተው ይህ የአክሱም መንግስት ከመርዌ፣ ከግብጽ፣ ከግሪክና ከሮማ ስልጣኔ እንዲሁም ከአረቢያና ከህንድ ጋር ሰፊ የባህል ግንኙነት ነበራቸው። ከላይ ከተጠቀሱት ሀገሮች ወደ አክሱም ይገቡ የነበሩት ዕቃዎችም ብረት፣ ብር፣ ወርቅና ከወርቅ የተሰሩ የቤት ቁሳቁሶች፣ መስታወት፣ የሸክላ ውጤቶችና ልብሶች፣ የወይን መጠጦች፣ ዘይት፣ የጥጥ ውጤቶችና ሌሎች ሸቀጦች በንግድ ወደ አክሱም ይገቡ ነበር። አክሱማውያኑ ወደ ተለያዩ ሀገሮች ይልኩ ከነበሩት የንግድ ዕቃዎች መካከልም የዝሆን ጥርስ፣ የአውራሪስ ቀንድ፣ የጉማሬ ቆዳ፣ የኤሊ ድንጋይ፣ ልዩ ልዩ እንስሳዎች፣ ማራኪ ሽታ ያላቸው ቅጠሎች፣ ወርቅና የመሳሰሉት ነበሩ። ለንግድ ልውውጥ አገልግሎት ይውሉ ዘንድም የነሐስ፣ የመዳብ፣ የብርና የወርቅ ሳንቲሞችን ማስቀረጸው ይጠቀሙ ነበር። የገቢና የውጪ ንግድ አስተናጋጅ ወደቦች ደግሞ አዶሊስ፣ ድሬ፣ ራስ ሳይን ወይም አዋልት፣ ዘይላ እና በርበራ ነበሩ። ወደቦችንና የመሃሉን አገር ሰፊ አካባቢዎች የሚያገናኙት የሲራራ ንግድ መስመሮች መርዌን በከመአልኬ በኩል እስከ ላይኛው የአባይ ሸለቆ ወይም ነጭ አባይ በደቡብ ምዕራብ የሳሱ ወርቅ ማዕድኖች የሚገኙበት ድረስ ይዘልቁ ነበር። በተጨማሪም ከመጀመሪያው ምዕተ ዓመት ጀምሮ እስከ 6ኛው መቶ ዓመተ ምህረት የክርስትና መስፋፋት ለአክሱም ስልጣኔ አንድ ራሱን የቻለ ጠንካራ አስተዋጽኦ አበርክቷል። የግዕዝ ቋንቋ ፊደል አንባቢዎችና የንግግር እንዝሮች መገኘት ደግሞ ታላቅ የባህላዊ ፈጠራ ዘመን ከማብሰሩ በላይ ለዛሬዎቹ የኢትዮጵያ ቋንቋዎች እድገት ታላቅ ምርት ያበሰረ ግኝት ነበር በማለትም ኮቢሽካኖቪን ጠቅሰው በጻፉት የኢትዮጵያ የታሪክ መነሻ በተሰኘው ጽሑፋቸው የሀገራችን የታሪክ ተመራማሪ ፕሮፌሰር ላጲሶ ሁኔታውን ይገልጹታል። በአጠቃላይ ለአክሱም መነሳትና መመስረት እንዲሁም ለተከታታይ እድገቶች መሰረት ከሆኑት ዋና ዋና ጉዳዮች ውስጥ ከክርስትና መስፋፋት ጋር የተያያዘና ከወቅቱ ሀያላን ክርስቲያን ሀገሮች ጋር የተፈጠረው ግንኙነት እንደሆነ ታውቋል። ምንም እንኳን ይህ የሆነው ከ3ኛው መቶ ዓመት መጀመሪያ አካባቢ ጀምሮ ቢሆንም ከዚያ በፊት በነበሩት ጊዜያቶችም አክሱማውያን ከግሪክ ከሮምና ከቆስጠንጢንያ ጋር የፈጠሩት የንግድ ትስስር ለእድገታቸው በር እንደከፈተላቸው መረዳት ይቻላል። የኢትዮጵያ ነገሥታት ዝርዝር ከክርስቶስ ልደት በኋላ ዝርዝሩ መመልከት ለምትፈልጉ ተመልካቾቻችን በዲስክሪፕሽን ውስጥ ያለውን ሊንክ ይጫኑ። ይህ ከባዜን ጀምሮ እስከ ንጉሥ ድልነአድ ድረስ ያለው ዝርዝር ሲሆን ከድልነአድ በኋላ ደግሞ የመናገሻ ከተማ ለውጥ ተደርጎ አጠቃላይ መንግስቱ ቦታውም የንግስና የዘር ሐረጉም ከአክሱማውያን ወጥቶ የዛጉዌ ሥርወ መንግስት ስልጣኑን ተረክቧል። ይህንንም ዘመኑ ላይ ስንደርስ አጠቃላይ ክንውኑን የምናይ ይሆናል። ሌሎች ስለ ኢትዮጵያ ታሪክ፣ ወግ እንዲሁም ባህል ለማወቅ ከፈለጉ ቻናላችንን ሰብስክራይብ ያድርጉ። የዛሬው ዝግጅታችን ይህን ይመስል ነበር። ላይክ ማድረጉን አይርሱ። ለዘመድ ጓደኛም ሼር ያድርጉ።